በቀን ከ8 ሰዓት በላይ ትቀመጣለህ። ጂም የምትሄድበት ሰዓት የለህም። ቦርጭህ እየጨመረ አስቸግሮሃል። መፍትሄው ጂም እየሄዱ መታገል ሳይሆን በቀን ለ15 ደቂቃ በቤት ውስጥ ሆነ የምትሰራቸው 3 እንቅስቃሴዎች ያሳያለሁ። እነዚህን ኤክሰርሳይሶች ሳታቋርጥ ለ2 ሳምንት በተከታታይ ከሰራ ለውጥ የምታመጣባቸው እንቅስቃሴዎች ናቸው። ረጅም ሰዓት በምትቀመጥበት ጊዜ ሰውነትህ ምግብ የማቃጠል አቅሙ ይቀንሳል። የምትመገበው ካሎሪ በቀጥታ ወደህ ላይ ይከማቻል። ይህንን ለማስተካከል ራስህን ማስራብ ወይም ደግሞ ከፍተኛ እንቅስቃሴዎችን ማድረግ አይጠበቅብህም። እነዚህን 3 ኤክሰርሳይሶች በመስራት ብቻ በ2 ሳምንት ውስጥ ከፍተኛ ለውጥ የምታመጣባቸውን እንቅስቃሴዎች በማድረግ ራስህን መቀየር ትችላለህ። ወደ እንቅስቃሴዎቹ የመጀመሪያው እንቅስቃሴ ሃይ ኒዝ በመባል ይታወቃል። ይህ እንቅስቃሴ የሰውነታችንን ጡንቻ በማነቃቃት ሰውነት ስባችንን ያቃጥልልናል። ይህንን እንቅስቃሴ ለ45 ሰከንድ 3 ጊዜ በመድገም መስራት ይኖርብናል። በየእንቅስቃሴያችን መሃል ላይ 15 ሰከንድ እናርፋለን። ሁለተኛው እንቅስቃሴ ባይስክል ክራንች በመባል ይጠራል። ይህ እንቅስቃሴ ሙሉ የሆድና የጎን ጡንቻዎቻችንን ያሰራልናል። ይህን እንቅስቃሴ 3 ዙር በተከታታይ እንሰራዋለን። በመሃል 15 ሰከንድ እያረፍን 3 ዙር ይህን እንቅስቃሴ እንሰራለን ማለት ነው። ሶስተኛውና እኔ በጣም የምወደው የሆድ ጡንቻዬን ለማሳደግ የረዳኝ 3ኛው እንቅስቃሴ ፕላንክ በመባል ይጠራል። ይህ እንቅስቃሴ የሆዳችንን ጡንቻ እጅግ በጣም ያጠነክረዋል። ይህንንም እንቅስቃሴ ለ45 ሰከንድ በ3 ድግግሞሽ እንሰራለን። ለ15 ሰከንድ ረፍት እናደርጋለን። ወደ እንቅስቃሴ ሆዳችንን ወደ ውስጥ በማስገባት ጀርባችንን ቀጥ በማድረግ የሆድ ጡንቻችን ላይ ጫና ማሳደር ነው። የዚህ እንቅስቃሴ ዋናው ጥቅም በነገራችን ላይ እንቅስቃሴ እያደረጋችሁ ቅባት የበዛባቸውን እህሎች የምትጠቀሙ ከሆነ ሁሉም ነገር ከንቱ ነው የሚቀረው። ስለዚህ እነዚህ ነገሮች በመቀነስ ፕሮቲን የበዛባቸው ምግቦች ለምሳሌ እንቁላል፣ ዶሮ፣ አሳ በመጠቀም የሰውነታችሁን ወይም የሰውነት አቋማችሁን ማስተካከል ትችላላችሁ። ይህ ቻናል ከጠቀማችሁ ሰብስክራይብ አድርጉ። በቀጣይ በተለያዩ ቪዲዮዎች እንገናኛለን። እስከዛው መልካም ጊዜ